በአባታችን ሆይ ጸሎት ሁሉን እንደምናገኝና የሚጸልየው ሰው የተዘጋው እንደሚከፈትለት ለማጠየቅ እዛው በሉቃስ ወንጌል ዝቅ ብሎ ቁጥር 7 ላይ ለምኑ ይሰጣችሁማል፣ ፈልጉ ታገኙማላችሁ፣ መዝጊያውን አንኳኩ ይከፈትላችሁማል፣ የሚለምን ሁሉ ይቀበላልና የሚፈልግም ያገኛል፣ መዝጊያውንም የሚያንኳኳ ይከፈትለታል ብሎ ካስተማራቸው በኋላ ቁጥር 11 ላይ እንዲህ ብሎ የጸሎት ቃል ኪዳን ገባላቸው። ከናንተ ከማናችሁም ልጁ እንጀራ ቢለምነው ለርሱ ድንጋይ ይሰጠዋልን? አሳ ቢለምነው በአሳ ፋንታ እባብ ይሰጠዋልን? እንቁላል ቢለምነው ጊንጥ ይሰጠዋልን? እናንተ ክፎች ስትሆኑ ለልጆቻችሁ መልካም ስጦታ መስጠት ካወቃችሁ በሰማይ ያለው አባት ለሚለምኑት እንዴት አብልጦ መንፈስ ቅዱስን ይሰጣቸው ብሎ ጌታችን ለሚጸልይ ሰው አይደለም ምድራዊ ነገር ቀርቶ ሰማያዊ ስጦታ የሆነውን የመንፈስ ቅዱስንም ስጦታ እንደሚሰጥ አስተምሯል። በዚህ ትምህርት ለጊዜው ለቅዱሳን ሐዋርያት ፍጻሜውን ደግሞ ለኛ አድርጎት አባታችን ብለን ብንጸልይ ጸሎታችንን እንደሚሰማን የሚጠቅመንን ነገር እንደሚሰጠን የሚሰጠን ደግሞ ምድራዊ በረከት ብቻ ሳይሆን ሰማያዊ ሆነውን የመንፈስ ቅዱስንም ጸጋም እንደሚሰጠን ቃል ገብቶልናል። ጌታችን አባታችን በሚለው ጸሎት ለኛ የአባትነትን ስልጣን ሰጥቶናል። እኔ አባታችሁ ነኝ ብሎ ስትጠሩኝ አባት በሉኝ ብሎናል። ይሄ እጅግ በጣም ድንቅ ስጦታ ነው። ሰማያዊ ጌታና ፈጣሪ እኛን ምድራውያንና ፍጡራንን አባት በሉኝ ማለት ምንኛ መታደላችን ነው። ይህ ጸሎት የአባትነት ፍቅሩን የገለጸበትና የሰጠበት ጸሎት ነው። ጌታችን እኛን አባታችን በሉኝ ሲለን ልጆች ሁኑኝ እያለን ነው። በዚህ ጸሎት እሱ አባት እንዲሆነን እኛም ልጆቹ እንድንሆን ፈቀደልን። በዚህ ጸሎት ጌታችን ፍቅሩን የፈጣሪና የፍጡር ሳይሆን የአባትነትና የልጅነት አደረገልን። እግዚአብሔርን አባት ብለን የምንጠራበት ጉልበትና መብት የተሰጠን በአባታችን ሆይ ጸሎት ነው። እግዚአብሔር ለኛ አባትነት ፍቅሩን የገለጸበት በአባታችን ሆይ ጸሎት ነው። ጌታችን አባትነቱን አውጆ የሰጠበት ጸሎት አባታችን ሆይ ጸሎት ነው። እሱ አባታችን እንደሆነና እኛም ልጆቹ እንደሆንን የነገረን በአባታችን ሆይ ጸሎት ነው። ጌታችን በዚህ ጸሎት ነው አባታችን ሆይ በሉኝ አለን። አባታችን ሆይ ጸሎት የጌታችንን የአባትነት ስልጣን የሰጠን ታላቅ የቃል ኪዳን ጸሎት ነው። ቅዱስ ጳውሎስም አባታችን ሆይ የሚለውን ጸሎት ጸልዮ ጌታችንን አባት ካደረገ በኋላ በሮሜ መልእክቱ በምዕራፍ 8 ቁጥር 15 ላይ አባ አባት ብለን የምንጮህበትን የልጅነት መንፈስ ተቀበላችሁ እንጂ እንደገና ለፍርሃት የባርነት መንፈስ አልተቀበላችሁምና አለ።